ኢሳይያስ 9:6 ላይ ነበር። ቀጥል ኡስታዝ ጀማል። ያንን አሁን የጠቀሰችው ጥቅስ ብታብራራልን ብዬ ነው። ኢሳይያስ 9:6 ላይ የሚለው ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትን በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት ተብሎ ይጠራል ይላል። ስለዚህ እዚህ ጋር የተጠቀሱ አራት ስሞች አሉ። ፔሌዮስ፣ ኤልጌቦር፣ አቢያድ እና ሳርሃ ሻሎም ይላል እና ሕፃን የሚል ነገር አለው። ኢሳይያስ 7:16 ላይ፣ ኢሳይያስ 8:4 ላይ፣ ኢሳይያስ 8:3 ላይ ሕፃን የሚለው በወቅቱ የተወለደ ሕፃን ነው ራሱ ማለት ነው። ኢሳይያስ ምዕራፍ 8 ቁጥር 3 ላይ ወደ ነቢይቱም ቀረብኩኝ እያለ በወቅቱ የወለደችው ሕፃን እንደሆነ ይናገራል ማለት ነው። አሁን የሚነሳው ነገር ምንድነው? ሕፃኑ ስሙ ነው የተባለው። ልብ አድርጉ። ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። አሁን ክርስቲያኖች የምንጠይቃቸው የዘላለም አብ ነው የሚለው ዕብራይስጡ አቢያድ ነው የሚለው። አቢያድ ማለት የዘላለም አብ ማለት ነው። ልክ ኤልያብ፣ ኤልያታ እንደሚባለው አይነት ስም ነው ራሱ። ልክ እንደዛው ኤልጊቦር የሚለው ቃል ወይም ደግሞ ኃያል አምላክ የሚለው ለሕፃኑ ኤልያታ፣ ኤልያስ ምናምን እንደሚለው ልክ አቢያድ፣ አብርሃም እንደሚባለው ነው የመጣው። ሁለት እንትን ነው። ኤልና አብ ወይም አምላክና አባት ፕሪፊክስ እና ሰፊክስ ሆኖ ሲመጣ ወይም መነሻ ቅጥያና መድረሻ ላይ ቅጥያ ሲመጣ ቴዎፎሪክ እና ፓትሮፎሪክ የሚባል ነገር አለ። ለምሳሌ አብርሃም ማለት የብዙሃን አባት ማለት ነው። አብ ማለት አብ ነው ታውቃላችሁ። ግን አብርሃም የሚባለው ሰውዬ አብ አይደለም፣ ስሙ ነው አብርሃም እንጂ እሱ ራሱ የክርስቶስ አባት አብ ነው ማለት አይደለም። ኢየሱስ አብ አይደለም በእነሱ ትምህርት። ምክንያቱም ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 ላይ የጌታችን የክርስቶስ አምላክና አባት ይባረካል። ኢየሱስ አምላክና አባት አለው። ስለዚህ አቢያድ እና ኤልጊቦር ወይም ደግሞ ኃያል አምላክና የዘላለም አብ ተብሎ የተባለበት ስሙ ነው፣ የሕፃኑ ስም ነው እንጂ አንድ አምላክና አንድ አባት ብቻ ነው ያለው። ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ ለሁላችን አንድ አባት ያለ አይደለምን? አንድ አምላክስ የፈጠረን አይደለምን ይላል። ኤፌሶን ምዕራፍ 4 ቁጥር 6 ላይ ከሁሉ በላይ የሚሆን በሁሉ የሚኖር አንድ አምላክ የሁሉ አባት አለና እያለ ይናገራል። ኢየሱስም ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አድርጋለሁ ብለሽ ንገሪያቸዋል። ስለዚህ አምላክም አባትም አለው ማለት ነው። አምላኬ አባቴ እያለ ይናገራል። ስለዚህ አምላክም አባትም ካለው ከዛ አንጻር ነው የምንረዳው። ስለዚህ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል የሚለው በወቅቱ የተወለደ ሕፃን አለ፣ ሕዝቅያስ የሚባል ሕፃን አለ። ኢሳይያስ 7:14 ላይ ኖድግ ጸንሳለች ወንድ ልጅም ትወልዳለች ስሙን አማኑኤል ብላ ትጠራዋለች ይላል። በወቅቱ አማኑኤል የሚባል ሕፃን ኢሳይያስ ምዕራፍ 8 ቁጥር 8 ላይ የተወለደ ሕፃን አለ። ያ ሕፃን ሲወለድ ሕፃን ተወልዶልናል ወንድ ልጅም ተወልዶልናል አለቅነትም በጫንቃው ላይ ነው ብሎ ተብሎ የተባለው እንደዛ ነው። ለኢየሱስ ነው ብለን እንኳን ምንም ችግር የለውም። ሉቃስ 1:31 ላይ እነሆ ትጸንሻለሽ ነው ወንድ ልጅ ትወልጃለሽ ነው የሚለው። ጽንስ ኢሳይያስ 7:14 ላይም እነሆ ድንግል ትጸንሳለች አለ። ጽንስ ወንድ ልጅ ነው የተጸነሰው ራሱ ማለት ነው። ሕፃን ነው የሚለው ኢሳይያስ 9:6 ላይ ሕፃን ተወልዶልናል ነው የሚለው ሕፃን። ሉቃስ 2:12 ላይ ሕፃኑ ተጠቅልሎ በግርግም ተኝቶ ተገኘ ይላል። አምላክ አይተኛም አያንቀላፋም ራሱ። የሉቃስ ወንጌል ምዕራፍ 2 ቁጥር 16 ላይም ሕፃኑ በግርግም ተኝቶ አገኙት ነው የሚለው። ሕፃን ተኝቷል፣ አምላክ አይተኛም። ሉቃስ ወንጌል ምዕራፍ 2 ቁጥር 40 ላይ ሕፃኑም አደገ ይላል። አምላክ አያድግም ራሱ። ሉቃስ 2:52 ላይ ሕፃኑ በአምላክና በሰው ፊት ያድግ ነበር ይላል። እንዴት ነው አምላክ የሚያድገው ማለት ነው? ሕፃኑ የአምላክ ጸጋ በላዩ ላይ ነበረ ነው የሚለው። ስለዚህ ኤልጊቦር ማለት ኃያል አምላክ የሚለው ቢባል እንኳን ኤልሻዳይ ማለት አይደለም፣ ሁሉን ቻይ አምላክ ማለት አይደለም። ኤልጊቦር የተባሉ ብዙ ሰዎች አሉ። ለምሳሌ ሕዝቅኤል ምዕራፍ 32 ቁጥር 21 ላይ እንደዛ ነው። ኃያላን አምላክ በመቃብር ውስጥ ሆነው ከረዳቶች ጋር ይናገራሉ እያለ ይናገራል። በእንግሊዝኛው ላይ ያንግ ሊትራሊ ትራንስሌሽን ላይ ብትመለከቱት እንደዛ ነው። ኤልጊቦሪም ነው የሚለው። ኤልጊቦሪም ማለት የኤልጌቦር ብዙ ቁጥር ነው፣ ኃያል አምላኮች ማለት ነው። ስለዚህ ኃያል አምላክ የተባሉት ኢየሱስ ብቻ አይደለም ለማለት ነው። ነገር ግን እዛ ጋር ግን ኢሳይያስ 9:6 ላይ እየተናገረ ያለው የሕፃኑ ስም ነው ብሎ ነው ያስቀመጠው። ስም ደግሞ ማንነት መሆን አይችልም። ለምሳሌ ኦሪት ዘፍጥረት ምዕራፍ 35 ቁጥር 7 ላይ ብትመለከቱት የዚያን ቦታ ስም ኤልቤቴል አለው ማለት ይላል። ኤልቤቴል ማለት ምን ማለት ነው ሲባል የቤቴል አምላክ ማለት ነው። ቦታው አምላክ ነው እንዴ ስንል አይ የቦታው ስም ነው የተባለው እንጂ ቦታው አምላክ ነው ማለት አይደለም ካሉ ኢሳይያስ 9:6 ላይ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል አለቅነትም በጫንቃው ላይ ነው ስሙም ነው የሚለው። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ኤልጊቦር እና አቢያድ የሚለው ስሙ ነው የሕፃኑ እንጂ ሕፃኑ በራሱ አብ ነው ወይም አምላክ ነው ማለት አይደለም። ለዛ ነው ብዙ ክርስቲያኖች
ኢሳይያስ 9:6ን ጠቅሰውና አጣቅሰው ኃያል አምላክ የሚለውን ለአምላክነቱ ይጠቀማሉ። ግን የዘላለም አባት ወይም ደግሞ አብያድ የዘላለም አብ የሚለውን ግን አይጠቀሙም። አብ አይደለም ኢየሱስ እያሉ ይናገራሉ። እዛው ጋር ተመሳሳይ ነው። ኤልም እንትንም ሲገባ የገባው ማለት ነውና ከዛ አንፃር ነው ኢሳይያስ 9:6 ላይ ያለው ማሶሬት ላይ ነው እንደዛ የሚለው። ግሪክ ሰብስቲዩንት ላይ ደግሞ የሚናገረው ኢሳይያስ 9:6 ላይ ኃያል አምላክ ምናምን የሚል ቃል የለውም። የሚለው ምንድነው? ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም የታላቁ ጉባኤ መልአክ ይባላል። በአለቆች ላይ ሰላምና በእርሱ ላይ ጤናን አመጣለሁ እያለ ነው የሚናገረው። ስለዚህ ስሙ ብሎ የሚያስቀምጠው የታላቁ ጉባኤ መልአክ ይባላል የሚለው ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ የሚል ነገር በግሪክ ሰብስቲዩንት ላይ የለም። ሜጋሉስ ብሎስ አንጌሎስ ብሎ ነው ያስቀመጠው። የታላቁ ጉባኤ መልአክ ዘ ኤንጅል ኦፍ ዘ ግሬት ካውንስል በማለት ነው ያስቀመጠው። በማሶሬት ላይ ያለውን ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ የሚለውን አሽቀንጥረው ጥለውታል ማለት ነው። እና ከዛ አንፃር ነው እንትን የሚለው አይ ቲንክ እንትናም ትራይፖ የሚባለው ለትራይፖ ለሚባለው ጓደኛው ጀስቲን ማርቲርስ በዲያሎግ ዊዝ ትራይፖ በሚባለው መጽሐፍ ላይ ቻፕተር 76 ላይ ከኢሳይያስ 9:6 ላይ ጠቅሶ የጠቀሰው ይሄንን ነው። ኢሳይያስ ምን አለ? ሂ ኮልድ ዘ ኤንጅል ኦፍ ዘ ማይቲ ካውንስል አለ። የታላቁ ጉባኤ መልአክ ተብሎ ይባላል ብሎ ከግሪክ ሰብስቲዩንት ላይ ሲጠቅስ እናያለን ማለት ነው። እዛው ላይ 126 ላይ ማየት ትችላላችሁ። ምዕራፍ ላይም እንደዛ ነው የሚናገረው። but if you know ትራይፖ ያለው who is called one time አለ በአንድ ወቅት እንዲህ ተብሏል አለ the angel of the great council አለ የታላቁ ጉባኤ መልእክተኛ ተብሏል ማለት ነው ይላል። ይሄንን ነው የሚያሳየው። እዚህ ላይ መሞገት የሚችል ሰው ካለ ኢሳይያስ 9:6 ላይ ያለው ለማን ነው የሚሰራው? የመጀመሪያው ሙግት። ከዛ በቀጣይነት ደግሞ ምን ማለት ነው አምላክነቱን ድምዳሜ ላይ ያደርሳሉ የሚለውን መነጋገር ይቻላል ማለት ነው። ማንን ለምታስተምሩ እናንተን ክርስቲያኖችን በደብ ቁጭ ብላችሁ ታች እኮ እንድትጠጡ ነው ማረጋችሁ። ትምህርቴን በዩቲዩብ በቴሌግራም በሁሉም ቦታ ላይ ሳትፈልጉ በግዳችሁ ውስጣችሁ እያስገደዳችሁ ቁጭ ብላችሁ ትጠጣላችሁ። የኔን ትምህርት መጠጣት ብቻ አይደለም፣ እንቅልፍ አተኛዋት በራሱ እንቅልፍ አለመተኛት ብቻ አይደለም። ከመካከላችሁ በቀን 2 ሰው 3 ሰው ምናምን ነገር እየወሰድኩኝ ከእናንተ ወደ እስልምና ጎራ ኢንሻአላህ አላህ ሰበብ እያደረገን እየከተተልን ነው ያለን። አትናደዱ። ሳልኖር ሰላም ብያለሁ። እንዴት ነህ ኡስታዝዬ? እንደምን አለ? ሰላም ነው፣ ሁሉ ሰላም እግዚአብሔር ይመስገን። እንዴት ነው? ሁሉ አማን? ጾም ሰላም ነው? ማሻአላህ ሰላም ነው። እንዳንተ አይነት እኮ ሰው ጠፍቶብን ነው እኮ እስካሁን ድረስ። አለን ኡስታዝ፣ ያው ትምህርቶችን እንሰማለን። ያው አንዳንዴ አስገቡታች ልግባ ቢለው ልጅ አስገቡት። አንድ ሰው ይወረዱለት። እንዴት ነህ አንተ? አለው ኡስታዝዬ። ፈቃደኛና ጊዜ ካለው እናወራለን፣ ችግር የለውም። ትንሽ ኢሳይያስ 9:6 ላይ ልጁን ላወራውና እሞግታለሁ ያለ ሰው አለ። ከዛ በኋላ አንተ ቤተኛ ስለሆንክ ችግር የለውም ይደርሳል። ዲጄ ዳንኤል የሚለውን ነው ኡስታዝ። የሆነ ልጅ ነበረ ለሞግት አስገቡኝ እያለ ሲል የነበረ ልጅ ነበር። ከሌለ ወደ ሳልኖር መሄድ እንችላለን። ከስር ካለ ስቤዋለሁ። እኔም ግን እንትን አልመጣም። ዶክተር ዳንኤል ሰላም ብያለሁ። ሰላም ነው ወይ? እንዴት ነህ? ኢሳይያስ 9:6 ላይ ትሞግታለህ በተጀመረው ላይ ያ አንብብልኝና። ኦኬ ኢሳይያስ 9:6 ላይ ያለውን ንገረን አንተ የተረዳኸውን። እኛ ያው ማብራሪያ ሰጥተንበታል። አለቅነትን በጫንቃው ላይ ይሆናል፣ ስሙም ድንቅ ኃያል መካል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል የሚለውን አዎ ለማን እንደሆነ መጀመሪያ ንገረንና ከዛ በኋላ ደግሞ ምን ማለት እንደሆነ ደግሞ ምን እንሄዳለን። ኢሳይያስን 9:6 ኢሳይያስ 9:6 ላይ ያለው ለማን እንደሆነ መጀመሪያ ንገረንና ከዛ ቀጥሎ ደግሞ ምን ማለት እንደሆነ ደግሞ እናወራለን ማለት ነው። እኔ አሁን ሳብራራ ነበርና ትንቢት ቃል ነው አይደል? ኢሳይያስ የትንቢት ቃል ነው። የትንቢትም መሆን ይችላል፣ ግን መጀመሪያ ጥቅሱ ለማን ነው የሚሰራው? ያ የትንቢት ቃል ነው፣ ለክርስቶስ ኢየሱስ ነው የተነገረው። እስቲ ማስረጃ ስጠኝ። ኢሳይያስ 9:6 ላይ ያለው ለኢየሱስ ፍጻሜ እንዳገኘ የሚያሳይ የአዲስ ኪዳን ማስረጃ። ሕፃን ተወልዷልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። የአብ ቃል ሰው ሆኖ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ የተጠራበት የቱ ጋር ነው ኢየሱስ ይጠራል የሚለው?
ነው ይጠራል ነው የሚለው አዲስ ኪዳን ላይ ነው ይጠራል የሚለው እንደዛ ብሎ የተጠራበት ጥቅስ ካለ ስጠኝ ነው ያልኩህ። ችግር የለውም አንተ ልጠራው ትችላለህ። ይጠራል እኮ አዲስ ኪዳን ላይ ሳይሆን የሚጠራው ሰዎች ይጠሩታል እኮ ነው። አማኞች 9:6 ላይ ያለው ለኢየሱስ ስለመሆኑ የአዲስ ኪዳን ማስረጃ ያንን ጥቅስ ጠቅሶና ታክሶ ኢሳይያስ 9:6 ላይ ለኢየሱስ ነው ብሎ የተናገረ ሰው ካለ ማስረጃ ስጠኝ ነው ያልኩህ። ያው ሕፃን ተወልዶ አምላክ ተብሎ የተጠራ የለማ ያለ ክርስቶስ ኢየሱስ ስጠኝ እኮ ነው የምልህ እኮ ጥቅስ። አሁን ዝም ብሎ ጨበጣ እንዳይሆን እኔ እለዋለሁ አልክ። ድንቅ መካር ኃያል አምላክ የዘላለም አባት ተብሎ ይጠራል። አሁን አማኞቹ እኛ የምናምነው ጠራ ነው ትንቢቱ ተፈጸመ። ገባኝ ዶክተርዬ። ምንድነው ትንቢቱ የተፈጸመበት ጥቅስ ስጠኝ ነው ያልኩህ። ዶክተር አይደለሁም ሶሪ ዲጄ ነኝ። እሺ ዲጄ ዳንኤል እሺ ስጠኛውን ጥቅስ ለምን ትፈልጋለህ? እኛ እየጠራ ነው እኮ እኛ ድንቅ አምላክ ኢሳይያስ 8:3 ላይ ነብይቱ ወለደችው ሕፃኑን ይላል። ማናት ነብይቱ የወለደችው በወቅቱ? ስንት ላይ ነው ያለው? ኢሳይያስ 8:3 ላይ ኢሳይያስ 8:3 ላይ ነብይቱ አይ ዶንት ኖ እሱን አላውቅም። በወቅቱ የተወለደ ሕፃን አለ ራሱ እኮ ሕዝቅያስ የሚባል ሕፃን በወቅቱ ንጉሱ ተወልዷል። ያ ሲወለድ ሕፃኑ ሲወለድ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ነው፣ ስሙ ድንቅ መካር ኃያል አምላክ የዘላለም አባት ተብሎ ይጠራል። ስሙ ነው የሕፃኑ ስም ነው የሕፃኑ ስም እንጂ እሱ ነው ማለት አይደለም። አብያድ ማለትና ኤልጊቦር ምንድነው ልዩነታቸው? እዛ ላይ ኢሳይያስ 9:6 ላይ አሁን አንተ የጠቀስከው ጥቅስ ላይ ኖ ይሄ ለክርስቶስ ኢየሱስ ትንቢት እንደተነገረ ነው። ገባኝ። አሁን ይኸውልህ አንደኛ የመጀመሪያ ለክርስቶስ ነው የሚልበትን ማስረጃ አልሰጠኝም። እኔ ግን በወቅቱ ሕዝቅያስ የሚባለው ንጉስ እናትየው ነብይቱ ወልደዋለች። ኢሳይያስ 8:3 ላይ ነብይቱ ጸነሰች ሕፃኑን ወለደችው ይላል። ስለዚህ ሕፃኑ ሲወለድ ኢሳይያስ 9:6 ላይ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ነው፣ ስሙም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል የሚለውን እዛው ላይ ሲፈጸም እናየዋለን። አንተ ደግሞ ይሄ ኢሳይያስ 9:6 ላይ ያለው ሕፃን ለኢየሱስ ነው ብለህ ያልክበትን የአዲስ ኪዳን ማስረጃ ከማቴዎስ ወንጌል እስከ ራዕየ ዮሐንስ ድረስ ጠቅሰና ጠቅሰህ በመረጃና በማስረጃ መሟገትም ትችላለህ ነው። ካለ ጥቅስ ትጠኛለህ፣ ከሌለ ደግሞ ወደ ቀጣዩ ፖይንት እንሄዳለን። ወደ ታች እኮ ስትሄድ እኮ ከ7 ላይ ከዛሬ ጀምሮ አሁን 6 ላይ ምን ይላል? ሕፃን ተወልዷልና ወንድ ልጅም ተሰጥቶናልና አለቅነትን በጫንቃው ላይ ይሆናል፣ ስሙም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸነዋል፣ ይደግፈው ዘንድ በዳዊት ዙፋን በመንግስቱ ላይ በአለቅነቱ ይበዛል፣ የሰላሙን ፍጻሜ የለውም፣ የእግዚአብሔርም ቅንዓት ይህን ያደርጋል ይላል። አዎ ስለ ሕዝቅኤል ነው የሚያወራው። አሁን ምን ማለት ነው የሚለውን ነገር እንየው። ሁለተኛ ነገሥት ምዕራፍ 16 ቁጥር 20 ላይ አካዝ ከአባቶቹ ጋር አንቀላፋ፣ በዳዊት ከተማ ከአባቶቹ ጋር ተቀበረ፣ ሕዝቅያስም በእርሱ ፋንታ ነገሰ ይላል። ሁለተኛ ነገሥት ምዕራፍ 18 ቁጥር 13 ላይ በንጉሱ በሕዝቅያስ በ14ኛው ዓመት የአሦር ንጉሥ ሰናክሬም መጣ ወሰዳቸው ይላል። ከኢሳይያስ 7:17 ጋር ተመሳሳይ ነው። ያን ቀን ይላል ያህዌ ኤፍሬም ከይሁዳ ከተለየበት ቀን ጀምሮ ያልመጣውን ዘመን በአንተና በሕዝብ በአባት ቤት ያመጣል፣ እርሱም የአሦር ንጉሥ መምጣት ነው ይላል። ይኸው ትንቢቱ በእሱ ነው የተፈጸመው። አንደኛ ኢሳይያስ 8:7 ላይ እነሆ ያህዌ ብርቱና ብዙ የወንዝ ነፋስ የአሦርን ንጉሥና ክብሩ ሁሉ መጥቶ በዳሩ ሁሉ ይፈሳል፣ እየጎረፈም ወደ ይሁዳ ይገባል፣ እያጥለቀለቀም ያልፋል፣ እስከ አንገት ድረስ ይደርሳል። አማኑኤል ሆይ የክንፉ መዘርጋት የአገርን ስፋት ይሞላልና አለ። ማንን ነው ኢሳይያስ አማኑኤል ሆይ እያለ በሁለተኛ መደብ እያናገረ ያለው? ዲጄ ያ እሱ ለክርስቶስ ላይሆን ይችላል። ግን ይሄ አማኑኤል የተባለው ማን ነው? ሕፃኑ ኢሳይያስ እያናገረ ያለው የአሦር ንጉሥ መጥቶ እየጎረፈ ወደ ይሁዳ ሲገባ እያጥለቀለቀም ያልፋል፣ እስከ አንገትም ድረስ ይደርሳል። አማኑኤል ሆይ የክንፉ መዘርጋት የሀገርን ስፋት ትሞላለችና እያለ ኢሳይያስ በሁለተኛ መደብ አማኑኤል ሆይ ብሎ እያናገረ ያለው ሕፃን ማን ነው? አማኑኤል ማለት ክርስቶስ ኢየሱስም ተጠርቷል በአማኑኤል። አማኑኤል ማለት የተባለው ማን ነው? ኢሳይያስ 7:14 ላይ ያለው ኢሳይያስ 7:8 ላይ ያለው አማኑኤል ሆይ የክንፉ መዘርጋት ብሎ ኢሳይያስ በሁለተኛ መደብ በወቅቱ እያናገረ ያለው አማኑኤል የተባለው ሕፃን ማን ነው? ያ እሱ ለክርስቶስ ላይሆንም ይችላል እኮ ማን ነው? ለማን ነው እኮ የጠየቁ ያሉት ማን ነው? ያ ሕፃን ዲጄ አለ? ያ አለው እየሰማው ማን ነው? ያ ክርስቶስ ላይሆን ይችላል አልኩ እኮ። ክርስቶስ ካልሆነ ማን ነው የጠየቁ? እኔ ያ አንብበውና ንገረኛ። አንብበውና አይደለም ስለ ሕዝቅያስ እያወራው ነው ያለሁት እኮ። አሁን ለምሳሌ ለሰላሙ ፍጻሜ የለውም የሚል አመጣ ኢሳይያስ 7:9-7 ላይ
ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያዘነው ይደግፈው ዘንድ በዳዊት ዙፋን ላይ ይቀመጣል። አለቅነቱ ይበዛል፣ ለሰላሙ ፍጻሜ የለውም። የአምላክ ቅናት ይህን ያደርጋል አለ። ዘፍጥረት 11:30 ላይ ሳራ መካን ነበረች፣ ልጅ አልነበራትም ይላል። ለምሳሌ ልጅ አልነበራትም ማለትና ለሰላሙ ፍጻሜ የለውም የሚለው ነገር ተመሳሳይ ቃል ነው፣ ራሱ ተመሳሳይ ነው። ትንቢተ ሁለተኛ ነገሥት ምዕራፍ 20 ቁጥር 19 ላይ ሕዝቅያስም ኢሳይያስ እንደተናገረው አለ የአምላክ ቃል መልካም ነው አለ፣ ደግሞ በዘመኔ ሰላምና እውነት የሆነ እንደሆነ መልካም አይደለምን አለ ይላል። ኢሳይያስ በተናገረው መሰረት ሕዝቅያስ በዘመኑ ሰላም ነበረ፣ ለሰላሙ ፍጻሜ የለውም የሚለው ያንን ያማከለ ነው ብሎ ይናገራል። አንተ ግን ለኢየሱስ ነው ብለህ ያልክበትን ኢሳይያስ 9:7 ላይ ያለበትን የአዲስ ኪዳን ማስረጃ ስጠኝ እስቲ። ኦኬ ለሕዝቅያስ ነው። እሺ ችግር የለውም ለሕዝቅያስ ነው። ግን አሁን የመጀመሪያው ፖይንቱ ምንድነው? ለማን ይሄ ነገር የተነገረው ለማን ነው? ለሕዝቅያስ ነው። ሕዝቅያስ የሚባል ሰው በወቅቱ የተወለደ ሕፃን አለ። ኢሳይያስ 8:3 ላይ ነብይቱ ጸነሰች ወንድ ልጅም ወለደች። ከዛ ሕፃኑም ይላል መልካሙን ለማወቅ ክፉን ለመጥላት ሳያውቅ የፈራችውን የሁለቱን ነገሥታት ነገር ባድማ ያደርጋልና እየተባለ ተነግሯል። ያ ሕፃኑ ማን ነው ስንል በወቅቱ የተወለደ ሕፃን አለ። አንደኛ የመጀመሪያው ማለት ነው አማኑኤል የሚባል ሕፃን አለ። ኢሳይያስ 7:14 ላይ እነሆ ጌታ ራሱ ምልክት ይሰጣቸዋል፣ እነሆ ድንግጥ ጸንሳለች ወንድ ልጅም ትወልዳለች፣ ስሙን አማኑኤል ብላ ትጠራዋለች ይላል። ኢማኑኤል ማለት የሁለት ቃላት ውቅር ነው። ኢማኑ ማለት ከኛ ጋር ማለት ነው። ኤል ማለት አምላክ ማለት ነው። አምላክ ከኛ ጋር ነው ማለት እንደ መላኤል፣ ይሽማኤል፣ ሳሙኤል፣ ባቱኤል፣ እስራኤል፣ ገብርኤል እንደሚባለው ኤል የምትለው በመነሻና በመድረሻ ቀጥያ ላይ ትመጣለች። ኢሳይያስ 8:3 ላይ ወደ ነብይቱም ቀረብኩኝ እርሷም ጸነሰች ወንድ ልጅም ወለደች ይላል። ከዛ አማኑኤል ሆይ የክንፉ መዘርጋት የአገርን ስፋት ይሞላልና አለ። ኢማኑኤል የሚባለው ሕፃን በወቅቱ የተወለደ ሕፃን ነበረ። ኢሳይያስ 7:16 ላይ ሕፃኑ ክፉን ለመጥላት መልካሙን ለመምረጥ ሳያውቅ የፈራቸውን የሁለቱን ነገሥታት ሀገር ባድማ ትሆናለችና አለ። ሕፃኑ አባትና እናቱን መጥራት ሳያውቅ የደማስቆ ሀብትና የሰማሪያ ምርኮ በአሶር ፊት ይወስዳልና አለ። እነ አሶር እነ ሰማሪያ ምናምን ነበሩ በዛን ሰዓት፣ ኢየሱስ በተወለደበት ሰዓት አልነበሩም። ስለ ሕዝቅያስ ነው የሚያወራው ትንቢቱ ማለት ነው። ከዛ አሁን ምንድነው ፖይንቱ? አልማ የሚለው ቃል ነው። አልማ ማለት ድንግል ብለው ነው አማርኛ ያስቀመጡት። ልጃገረድ መሆን ይችላል፣ ወጣት ሴት መሆን ይችላል፣ ኮረዳ ቆንጂት መሆን ይችላል። ለምሳሌ ዘፍጥረት 24:43 ላይ ውሃ ልትቀዳ ለምትመጣው ቆንጆ ጥቂት ውሃ ከእንስራሽ አጠጪኝ አላት ይላል። ርብቃ ቆንጆ ተብላለች። ቆንጆ የሚለው የዕብራይስጥ ቃል አልማ ነው የሚጠቀመው። ኦሪት ዘጸአት ምዕራፍ 2 ቁጥር 8 ላይ ብላቴናይቱ ሄዳ የሕፃኑን እናት ጠራችው ይላል። ለምሳሌ የሙሴን ያሳደገችው ሴትዮ ፈርዖን ቤት የነበረችው ማለት ነው። ሕፃኑን የጠራችው የሕፃኑን እናት የጠራችው ሰው ብላቴናይቱ ይላል። አልማ ተብሎ ነው የተቀመጠው ቃል። ስለዚህ አንድ ወጣት ሴት አግብታ ትወልዳለች። የምትወልደው ልጅ ስሙ አማኑኤል ተብሎ ይባላል ተብሎ ተጠቅሷል ማለት ነው። ስለዚህ ሕዝቅኤል የሚባለው ማን ነው? ሕዝቅያስ የሚባለው ንጉስ በወቅቱ ተወልዶ በዙፋኑ ላይ በዳዊት ዙፋን ላይ ተቀምጧል። ስለሱ ነው የሚያወራው እያልኩ ነው ያለሁት። ኦኬ ችግር የለውም። ግን ለክርስቶስ የተነገረለት ትንቢት አለ። በዮሐንስ ላይ የተነገረ ትንቢት ለክርስቶስ የተነገረ አይደለም? ምኑ ላይ? ዮሐንስ ስንት ላይ? ዮሐንስ 1:1 ላይ የተነገረው ነው። አሁን የኢሳይያስ መጽሐፍ ነው ይላል ዮሐንስ 1:1 ኖ የኢሳይያስ መጽሐፍ አይሁን። ግን አሁን እያወራኸኝ ኢሳይያስ 9:6 ላይ ያለው ነው እያወራን ያለው ነው። ኢየሱስ በስጋ አልተገለጠም የሚል ትምህርት ለማስተማር ጥያቄ ኢየሱስ በስጋ ተገልጧል አልተገለጠም ሳይሆን ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ስሙም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ብሎ የተጠራው ለማን ነውና ኃያል አምላክና የዘላለም አባት ማለት ምን ማለት ነው የሚለውን እያየን ያለ ነው። አሁን ዳይቨርት አታድርገው። እኛ ለክርስቶስ ነው ብለን ለምን አንድ የተሰጠን ምንድነው? በስጋ የተገለጠ ከድንግል ማርያም ተወልዶ በስጋ የመጣ አምላክ ስለሆነ ያንን ለክርስቶስ ነው ብለን ነው የምንቀበለው እኮ። ማስረጃ እኮ ነው የፈለኩት፣ ደሊል ነው ያስፈለኩት። ያለ ደሊል ማውራት ይከብዳል እኮ ዲጄ። አሁን አንተ የምትለው ልበልሽ ቃል ነበረ በእግዚአብሔር ዘንድ ነበረ እያለ ሌላ አርዕስት ነው። ዮሐንስ ወንጌል 1:1 ላይ ሄኖሎጎስ ካይ ሆሎጎስ ፕሮስቶንቲዮን ካይቲዮስ ሄኖሎጎስ ኢን ዘ ቢጊኒንግ ዋዝ ዘ ወርድ ዘ ወርድ ዋዝ ዊዝ ጋድ ጋድ ዘ ወርድ የሚለው ነገር በመጀመሪያ ቃል ነበር እያለ የሚያወራው ለብቻው ራሱን የቻለ አርዕስት ነው። እኛ እያወራን ያለ ነው፣ ቤት ውስጥ እየተነጋገርን ያለ ነው። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ያለው ድንቅ መቅጣን ተወልዶናል ወንድ ልጅም ተሰጥቶናል፣ አለቅነትን በጫንቃው ላይ ነው፣ ስሙም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል የተባለው ለማን ነውና መቼ ነው የሚለው ነው ፖይንቱ ያለው። ይሄንን ማብራራት ከቻልክ አብራራለን።
ይሄንን ማብራራት ካልቻልክ ደግሞ ሌላ አረስት ነው ያሉት ለሌሎቹ እድል ስጥ ማለት ነው። ኢሳይያስ 9:6 ላይ ድምዳሜ ላይ ያደርሳል ወይ ለኢየሱስ አምላክነት እንደ ማስረጃ ሆኖ መጠቀስ ይችላል ወይ? ጥቅስ ከመነሻውኑ የሚያወራው ስለማን ነው? አንደኛ ነገር። ሁለተኛ ነገር ደግሞ ኤልጌቦር እና አብያድ የሚለው ቃል ፕሪፊክስ እና ሰፊክስ ሆኖ በሚመጣበት ሰዓት ላይ ስም ነው የተባለው። እነሆ ድንግል ጸንሳለች ወንድ ልጅም ትወልዳለች ስሙን አማኑኤል ብላ ትጠራዋለች ካለ በኋላ ከዛ 8:3 ላይ ወለደችው ሴትዮዋ ድንግሏ ማለት ነው አልማ የተባለችው ልጃገረዷ ቆንጂቷ። ከዛስ ምን አደረገች? 8:8 ላይ ደግሞ ኢሳይያስ ሲያናገረው ታያለ ያንን ሕፃን። ስለዚህ በወቅቱ የተወለደ ሕፃን አለ። ያ ሕፃን እስቂያስ ይባላል ማለት ነው። ንጉስ እስቂያስ ይባላል። ከዛ 9:6 ላይ ስለተወለደ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል አለቅነትን በጫንቃው ላይ ነው አለ። ስሙም አለ የሕፃኑ ስሙ ነው የተባለው ማንነት አልተባለም። ስሙ ነው ኃያል አምላክ የዘላለም አባት የሰላም አለቃ ማለት ነው። ኃያል አምላክ የሚለውን ለአምላክነቱ ከተጠቀማችሁ የዘላለም አብ የሚለውን ለአብነቱ ለማን ተጠቀሙ? ኢየሱስ አብ ነው ዲጄ? ኢየሱስ አብ አይደለም፣ ያ አብ ቃል ነው። ይኸው ስሙ የዘላለም አብ ነው ይላል። የዘላለም አባት ነው የሚለው አብ ማለት አብ ይላል ዕብራይስጡ። በግዕዙም ደግሞ አብ ነው የሚለው። አብ ማለት ምን ማለት ነው ትርጉሙ? አብ ማለት አባት አይደለም። አባት እና አብ ይለያያል። አብ ማለት የእግዚአብሔር አብ ማለት ነው። እግዚአብሔር አብ ማለት ትርጉሙ ምንድነው? አብ ማለት ትርጉሙ ምንድነው? ትርጉሙ አባት ነው ግን ይለያያል። እግዚአብሔር አብ የሚለው በእንግሊዝኛ አድርገልኝ እስቲ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ነው የምንለው። በእንግሊዝኛ አድርገልኝ። እግዚአብሔር አብ የሚለው በእንግሊዝኛ አድርገልኝ እንዲቀለኝ እስቲ እንዲገባኝ። አብ የሚለው ትርጉም እንዲገባኝ። ፋዘር ነው የሚባል የምልህ በትርጉም አለው የራሱ እኮ አማርኛም ራሱ ትርጉም አለው ይፈታል። አብርሃም ማለት ምን ማለት ነው? እሺ ሩቅ ሳትሄድ አብርሃም ማለት ምን ማለት ነው ትርጉሙ? አብርሃም ማለት ምን ማለት ነው ትርጉሙ? እኔ እንጃ አብርሃም ትርጉሙን ምን ማለት ነው? አብ ማለት ምን ማለት ነው? አብርሃም ነው ስሙ ራሱ። አብ ማለት አባት ማለት ተብላለች። አዎ ስለዚህ አብ ማለት ትርጉሙ አባት ማለት ነው። አሁን ኢሳይያስ 9:6 ላይ ሕፃኑ የዘላለም አባት ነው ሲል የዘላለም አብ ነው እያለ ነው ያለው። አብ የሚለውን ስሙ ነው እንጂ የሕፃኑ ራሱ ማንነቱ ወይም ምንነቱ አብ ነው ማለት እንዳልሆነ ሁሉ ኃያል አምላክ የሚለውም አምላክ የሚለው ኤልጊቦር የሚለውም በተመሳሳይ አምላክ የሚለው ቃል ልክ እንደ ኤልያስ እንደማለት ነው። ኤልጊቦር እንደሚባለው ኤልያስ፣ ገብርኤል፣ ሚካኤል፣ ሩፋኤል፣ ፋኑኤል ስትል ኤል ማለት የኤሎሃ ብዙ ቁጥር ማን ነው? ምጻረ ቃል ነው። አንጽሮተ ቃል ነው ራሱ አብሪቪዬሽን ነው። እኔ አሁን አልተቃወምኩም። ያ የተጻፈው አሁን ያነበብክልኝ ኢሳይያስ 9:6 ላይ ያለው የሕፃኑ ስም እንጂ ሕፃኑ በማንነቱም በምንነቱም አብ ነው አባት ነው ማለት አይደለም ነው የኔ ደግሞ አርጊመንት። ይኸውልህ መጽሐፍ ቅዱስ በሰዎች ነው ተወራርሶ የመጣ ነው እንጂ ራሱ አይደለም። በሰዎች ተወራርዶ በቅብብሎሽ የመጣ ነው እዚህ ድረስ የደረሰው። በትርጓሜ እንዴት መጣ የሚለውን ነገር አይደለም እንትን ፖይንቴ። የትርጓሜ ስህተት ይኖረዋል። በሰዎች የትርጓሜ ስህተት ካለ ሊኖረው ይችላል በሚለው በሜቢ አይሆንም እምነት። የትርጓሜ ስህተት ካለው ጠቅሰህና አጣቅሰህ ይሄኛው ከዚህኛው ሪፈረንስ ጽንሰ ሐሳቡን ነው የምንረዳው። ቃላት አንለቅምም እኮ ጽንሰ ሐሳብ ነው የምንረዳው። ዋናው ፍሬ ሐሳቡን ነው የምናምነው እንጂ እኮ በቃላት ሕግ የምንመራ አይደለንም ክርስቲያኖች እኮ። ስለዚህ ኢሳይያስ 9:6 ላይ ግባና እንትን በልቀጥል። ከተራረፈ እኮ አይደለም እኮ እያወራን ያለነው ዲጄ። አሁን ፖይንቱ ምንድነው? ማርጂናል ፖይንት ነው እያነሳ ያለው እኛ ፎካል ፖይንት ነው እያነሳ ያለ ነው። ክርስቶስ ላይ ገልጽ ይችላል ያ ፓርት እኔ አሁን ለክርስቶስ ይመስላል። ኢሳይያስ 9:6 ላይ ያለው ለኢየሱስ አምላክነትም መሆን አይችልም፣ ለኢየሱስ ማንነትም መሆን አይችልም። እንደ ድርብ ትንቢት ልንጠቀምበት እንችላለን። ደብል ፕሮፌሲ ትክክል ያ ላይሆን ይችላል፣ ግን መጽሐፍ እንደዛ ነው ማለት ነው። እናመሰግናለን ዲጄ።